በል ከከብቶች ጋር እና በቃሉ አሉ እና ወጥ መሰራውኝ እስከዛ በጨው ልስተ ከለለማስቲ ምን ቆንጆ ጋር ወጥቼ አሁን ነው ገና የጨረስኩኝ እናስቲ ሰላም ጤና ይስጥልኝ ውድ የተወደዳችሁ ቤተሰቦቼ፣ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆኑኝ። ዛሬ እንግዲህ የገጠር እንጀራ እናት ወይ ደግሞ የገጠር ሳይሆን እንጀራ እናት ሁሉም ቦታ አለ። የሚያሳዝነው አንዳንዶቹ ደግሞ በጣም መልካም እንጀራ እናቶች አሉ። እንግዲህ በስመ እንጀራ እናት ሁሉም አይደለም፣ ግን የአብዛኛው ህይወት የተመሰረተው ማለት እንጀራ እናት ቤት ውስጥ እያለች አባት አያውቅም ምን አይነት ህይወት ልጁ እንደሚኖር። እናት ብትሆን ከእንጀራ አባት ደብቃ በጣም ብዙ ነገር ለልጆቿ ማድረግ ትችላለች። እንጀራ እናት ስትሆን ቤቱን የምትቆጣጠረው እሷ ስለሆነች በጣም የብዙዎቻችን ታሪክ ያለፍንበት ብዙ ሰው ያሳለፈበት የህይወት ውጣ ውረድ አየሁኝና ወደ እናንተ አመጣሁላችሁ። እና የገጠር እረኝነት እንግዲህ ያው የገጠር ልጆች ታውቃላችሁ፣ እረኝነት ከብቶች ይታገዳል። ከብቶች እንግዲህ የሚታገደው እንጀራ እናት ሲሆን ቁርስ ሳይበላ ምናምን የሚወጣ። እኔ በነገራችን ላይ የአማርኛ ፊልምም ሳይ እንባዬ ይመጣል እና የምሬን ነው ያለቀስኩት። ማለት ብዙዎቻችን ያለፍንበት ህይወት ስለሆነ ማለት ነው። የልጆች እናት የሆናችሁ በስደት ላይ ያላችሁ ብዙዎቻችን አለን እና እግዚአብሔር አምላክ ልጆቻችሁ አድገው ቁም ነገር ሳይዙ ሞት አይቅደማችሁ። የእውነት በጣም ማለት የምሬን ነው ያለቀስኩትና ልጁ እንግዲህ እረኝነት ነው የዋለው። ምንም ሳይበላ ነው የወጣው። ከዛም በኋላ ተመልሶ ሲመጣ ማለት ከብቶቹን ትቶ ቁርስ ለመብላት ተመልሶ ነው የመጣው ማለት ነው። እና ተመልሶ ሲመጣ እንግዲህ እሷ የወለደቻት ልጅ ቤት ውስጥ አለች እና እህቱ አለች። እሱ ግን እንጀራ ልጅ ነው። ከዛም በኋላ ምግብ ስጭኝ ይላታል። ከዛም ምግብ እህቱ ትሰጠዋለች እና ወጥ አልደረሰም እስከዛ ድረስ ወይ በበርበሬ ምናምን ብላው እንጀራ ትሰጠዋለች፣ ቆርሳ ማለት ነው። ከዛ እንጀራ ሰጥታው ልክ ሊበላ ሲል እንጀራ እናቱ መጣች ማለት ነው። ድራማም ቢሆን ያው ትክክለኛ አስተማሪ ነው የምር እውነት ማለት የብዙዎች በየጓዳ የሚያለቅሱበት የብዙ ልጆች መከራ እና አንዳንዴ ወላድ ስንሆን የራሶቻችን ልጆች ያው የዘራነው ዘር እንደሚደርስብን አንገምትም እና የሌላ ልጅ እንደ ሌላ ነው የምናደርገው። ልጆቻችን ደግሞ እንቁ አድርገን ነው የምንይዘው እና እህትየዋ ቆርሳ ስትሰጠው ከሷ ድንገት ስትመጣ ወዳፉ የያዘውን ጣል አድርጎ ወደ እሷ ነው ያየው እና እሷም እንደመጣች በጎቼን ለማናባትተህ ነው እዚህ መተህ አንተ ምግብ ልበላ ምናምን ብላ ከእጁ ላይ ትቀበለውና ከዛም በኋላ ትቆነጥጠዋለች፣ ትመታዋለች፣ ትገርፈዋለች ምናምን። እህትየዋ ደግሞ ተይ ትላታለች እና ከዛም እንደዛው ሳይበላ ሄደ ተመለሰ ማለት ነው። አዲስ ድራማ ነው ግን ከሚቀጥል ከሆነ እንደዚሁ እየቀጠልኩ እንትን እላለሁኝ። ከዛም በኋላ ልጁ ሄደ፣ ሜዳ ላይ ቁጭ ብሎ ያለቅሳል። ጓደኞቹ እናትና አባት አላቸው። ከዛ ልክ እነሱ ደግሞ ከብቶቹን የሚጠብቁለት እነሱ ናቸው። እነሱ ደግሞ እናትና አባት አላቸው። ይሄ ልጅ እንግዲህ በምን አይነት ስሜት ውስጥ እንደሆነ ምን አይነት ህይወት እንደሚያሳልፍ እንግዲህ ማንም ይገምታልና ብዙ ኮሜንቶችም እኛ ያለፍንበት ህይወት ነው እና የልጆች መከራ የሚጀምረው እናትና አባቶቻቸው መለያየት ሲጀምሩ፣ ከዛም በኋላ እናትና አባት ወይ በሞት ከተለየ ደግሞ እስከ ጭራሹ እናት አትገኝም ማለት ነው። እናትና አባትና ከባድ የሆነ ህይወት ነው። በጣም አስተማሪ ነው እና
አንዳንዴ ወላጆች ብናስተውል የራሴን እንደ እንቁ እንደተለየች ልጅ አድርጌ የሌላውን ደግሞ እንጀራ እናትን ብንሆን እግዚአብሔር ፈቅዶ አይታወቅም። በዚህ መካከል ያላችሁ ነገ ምን እንደሚገጥመን አይታወቅምና የሌላውን ሰው እንደ ራሳችን አድርገን ብናሳድጋቸው ይሄ ልጅ የሚያልፍበትን ጎዳና ሳይ በቃ ምንም መገመት አያቅትም። እና እኔም ያለፍኩበት ነገር ስለሆነ ለምን እንጀራ እናት መልካም እንዳለ ሁሉ በጣም አብዛኛው መጥፎ ነው። አባት ሲመጣ ለልጁ የሚሰጠው ልክ እንጀራ ይቺ ሩቧ እንጀራ ሆና ትደፋለች፣ ልክ ግማሽ እንጀራ እንዲመስል ማለት ነው። እና እንዳያማጥራው እንዳይበላ ግፋው ነገር ነው የምታደርገው ማለት ነው። በጣም ክፉዎች አሉ። እግዚአብሔር ግን ያንን ልጅ እኛ ጋር ሲያመጣው አይታወቅም። እኛም ያንን ህይወት ሊገጥምን ስለሚችል እግዚአብሔር አደራ አድርጎ ነው የሚሰጠው እና ይህንን እንደ ድራማ ቀረቡት ትምህርት ነው። የሰው ልጅ ስትቀበሉ እግዚአብሔር አደራ ነው የሰጠን ልጆች እግዚአብሔር ስጦታ ስለሆኑ እና ልጅቷ ምን ትላታለች? አሁን እኔን እንደዚህ አድርገሽኝ ታውቂያለሽ ወይ? እኔስ ነገ ሌላ ሰው ቤት ብገባስ ወይ ደግሞ እንደ እንጀራ እናት ቢገጥመኝስ ወይ ደግሞ ሌላ ሰው ቤት ብገባ እንደዚህ ቢያደርጉኝስ ምናምን ትላታለች። አንቺ ምን ጎሎብሽ ነው? ምን አጣሽና ነው እንደዚህ የምትገቢው ወይ ደግሞ እንደዚህ ምናምን የምትይው? እና ላልቆነጥጠው ነው እና ላልመታው ነው ትላለች ማለት ነው። እንጀራ እናት ግን አናድርገውም። የራሳችን ልጆች እንደምንሰስተው የሌላውንም ልጅ ጥንቃቄ አድርገን እግዚአብሔር የሰጠንን አደራ በዚህ አጋጣሚ የምታዩኝ ማለት የምትሰሙ ካላችሁ የሌላውን እንደ ራስ አድርጎ ማሳደግ አብዛኝ ደግሞ በቃ በጣም ትንንሽዬ ልጆች ሆነው የሚያሰቃዩ ምንም የማያውቁ ልጆች አሉ። ማለት ልጆች እንግዲህ እግዚአብሔር ወደኛ ሲያመጣቸው እነሱ ምንም የሚያውቁት ነገር የለም። እኛ ትልልቅ ነን። አንዳንዴ ባሎቻችን ሲጎዱን ልጆቻችን ላይ የምንወጣው እልህ አለ እና እንጀራ ልጅም ቢሆን የሚያውቀው ነገር የለም እና እንደገና ደግሞ ሰውን ስንበድል ነገ እኛ የት ነው የምንገኘው? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅና አንዳንዴ ሀብት ሲኖረን ንብረት ሲኖረን የሆነ ነገር ሲኖረን የሆነ ከኛ ታች ያለውን ረግጠን ምናምን ገፍተን መያዝ እንወዳለን ሰው በባህሪው እና ሁሉ ነገር ደግሞ የሆነ ሰዓት ላይ እንዳልነበር ይሆናል። ሰው የዘራውን ያንኑ ያጭዳልን። የእኛ ልጆች የት እንደሚደርሱ አናውቅም እና ለምንዘራው ዘር ምናምን ብንጠነቀቅ እግዚአብሔር የሰጠንን ልጆች ወይ የሰው ልጆች አደራ የተቀበልነውን ባናሰቃይ። የሰው መድረሻ አይታወቅም። በጣም ብዙ ተሰቃይተን በጣም ብዙ መከራ በልተን በእንጀራ እናት ብዙ ነገር ሆነን ዛሬ እነሱ ታች ሆነው እኛ ደግሞ እግዚአብሔር አክብሮን ትልቅ ቦታ የሚደርሱ አሉ እና ከመልካምነት መጉደል በጣም መጥፎ ነገር ነው። በልጅነታችሁ የተዘራባችሁ ዘር ደግሞ መቼም ነው የማይወጣው ከጭንቅላታችሁ ማለት ነው። መቼም አይወጣም። በቃ ታስታውሷታላችሁ እያንዳንዷን ማለት የሆናችሁትን ያደረገችውን ትቆጥራላችሁ። መልካም ቢደረግም እንደዛው ማለት ነው። የሆነ ሰዓት ላይ እነሱ ዝቅ ሲሉ እኛ ከፍ ብለን ስንታይ የሆነ መልካም ነገር ለማድረግ በጣም እጃችሁ ይያዛል። ደግ እንዳትሆኑ ለምን በልጅነታችሁን የገባብን ነገር ስላለ ማለት ነው። የሚቀጥል ከሆነ ቀጥላለሁ። አስተማሪ ስለሆነ እንደ ምክርም በጣም ምርጥ ነገር ስለሆነ እንደዚህ አይነት ነገር እወዳለሁ። በምክር አገልግሎት